እኔ ፕሬዘንት የማደርገው የካፒታል ገበያና ለኢኮኖሚ ዴቨሎፕመንት ያለውን አስተዋጽኦ ነው። እንግዲህ ፕሬዘንቴሽኔ በፊቱን አቶ ጌታቸው የፕሬዘንት ያደረገው አይቻለሁ በአማርኛ ነበር። በአማርኛ ማድረግ ደስ ይለኝ ነበር። እንግዲህ እንደዛ ማድረግ አልቻልኩም። በእንግሊዘኛ ነው። በተቻለኝ መጠን ቀለል ባለ መልኩ ለማቅረብ እሞክራለሁ። የኢኮኖሚክስ ጃርገን ሳልጠቀም ማለት ነው። ዳይቨርስ የሆነ ኦዲየንስ እንደሆነ ይገባኛል። ስክሪኔን በደንብ ይታያችኋል አይደል? ይታያል ማለት ነው። ኦኬ ቬሪ ጉድ። ሶ ፕሬዘንቴሽኔን በስድስት ክፍል አቀርበዋለሁ። የመጀመሪያው ካፒታል ገበያ ምን ማለት ነው የሚለውን ነገር ላለፉት 30 ደቂቃ እየተከታተልኩ ነበርና በደንብ አቶ ጌታቸው ስለገለጸው ኩዊክሊ ዝም እያልፈዋለሁ። ከዛ በኋላ ያሉትን እንትኖች ኤቪደንስ ለምንድን ነው ማተር የሚያደርገው ከኢኮኖሚክ ዴቨሎፕመንት አንፃር እንዴት ነው አስፈላጊ የሆነው ለዚያስ ኤቪደንስ አለ ወይ የሚለውን በኢምፔሪካል ኤቪደንስም ስፔሲፊክ የሆኑ አገሮችን እንደ ኤግዛምፕል በመውሰድም እናያለን። ከዚያ በኋላ ደግሞ ካፒታል ገበያ እድገትን ለማሳደግ ካፒታል ገበያን ለማሳደግ በሚደረገው ጥረት የሚመጡ የሚያጋጥሙ ችግሮች ምንድናቸው የሚለውን እና መጨረሻ የፖሊሲ ቴካዌይ ብለን እንትን እናያለን። 30 ደቂቃ ነው ያለኝ። ፈጠን ብዬ ለመሄድ እሞክራለሁ። ባጭሩ ለማስቀመጥ ቅድም በደንብ ዲስከስ አድርጋችሁታል። የካፒታል ገበያ መንገድ ለምሳሌ ገበሬውን ያመረተውን እህል ወደ ከተማ ወስደው ለፈላጊው ለመሸጥ እንደሚያገናኘው ሁሉ ካፒታል ገበያም ቆጣቢዎችንና የገንዘብ ተጠቃሚዎችን ወይ ኢንቨስተሮችን የሚያገናኝ ፕላትፎርም ነው የካፒታል ገበያ የሚባለው። ይህንንም እንደዚሁ ቅድም ዲስከስ አድርጎ አይቻለሁ። ስቶክ ማርኬት ወይም የሰነደ መዋለ ንዋዮች ገበያ የሚባለውን የቦንድ ማርኬት እና ሌሎችም እንደዚሁ ደግሞ እያደገ ሲሄድ ገበያችን ሌሎች ኢንስትሩመንቶችም ገበያዎችም ይኖራሉ። ዴሪቬቲቭስ ኦር ፊውቸርስ የምንላቸው። ዋናው ምንድነው ቁም ነገሩ ቅድም አቶ ጌታቸው እንዳለው ባንኮች የአጭር ጊዜ ገበያን የአጭር ጊዜ ገንዘብ ግብይት ላይ ብቻ ፎከስ ስለሚያደርጉ ለረጅም ጊዜ ኢንቨስት የሚያደርጉ ኢንቨስተሮች ወይም አምራቾች የረጅም ጊዜ ካፒታል ለማግኘት የካፒታል ገበያ ያስፈልጋቸዋል። ባንኮች የአጭር ጊዜ ዲፖዚትን ወስደው ለረጅም ጊዜ ብዙ ማበደር ስለማይችሉ ማለት ነው። ያንን ችግር ነው ሶልቭ የሚያደርገው የካፒታል ገበያ። የፕራይመሪ ማርኬት መጀመሪያ ኢሹ የሚደረግበት እና ሰከንዳሪ ማርኬት ኢሹ የተደረጉት ሸሮች እና ቦንዶች የሚገበያዩበት የሚለውን ነገር እንደዚሁ ቅድም ዲስከስ ስለተደረገ አልደግመውም። ጥያቄ በኋላ ካለ በኋላ ማብራራት ይቻላል። ዋናው መነሻችን የካፒታል ገበያ ለምንድን ነው የሚያስፈልገው ከኢኮኖሚ እድገት አንፃር የሚለውን ጥያቄ አድሬስ ማድረግ ነው። ይህንን አድሬስ ለማድረግ ሲምፕል ነገር ማየት እንችላለን። ለምሳሌ ገጠር አንድ ገበሬ 300,000 ብር አለው እንበል። ቤት ውስጥ ያስቀመጠው ቤቷ ውስጥ ያስቀመጠችው ይህንን ገንዘብ ያለ ኢንተረስት ያለ ምንም ኢንካም ከማትረስ ውስጥ ከምታስቀምጠው ይልቅ ለሌሎች ለቢዝነስ ሴክተር ለምሳሌ ሌላ ሶላር ኢነርጂ ስታርታፕ አለ ብንል ሚኒ ግሪድ ወይም ደግሞ እዚያ ለገጠር ኤሌክትሪሲቲ ላልደረሰበት ኤሌክትሪሲቲ ማቅረብ የሚችል ቢዝነስ አለ፣ ግን ገንዘብ ያስፈልገዋል ያለ ማቅረብ ብንል እዚያ ገጠር ውስጥ ያለው ገንዘብ ፑልድ ሆኖ ተሰባስቦ ለነዚህ ቢዝነስ ቢያበድሩ በካፒታል ማርኬት ፕላትፎርምነት አገበያይነት ስታርታፑ ቢዝነሱን ቢውልድ ያደርጋል። ገበሬዎችም ኢንካም ጀነሬት ያደርጋሉ ካላቸው ገንዘብ። በተጨማሪ እና ዋናው ኢምፖርታንቱ ነገር ከኢኮኖሚክ ዴቨሎፕመንት አንፃር ስታርታፑ ሰክሰስፉሊ ቢዝነሱን ራን አደረገ ማለት ያን ገንዘብ ሬይዝ አድርጎ
ለገጠር ኤሌክትሪሲቲ ያቀረበ ማለት ነው። እሱ ደግሞ የገበሬዎችን ፕሮዳክቲቪቲ የማምረት አቅም ሁሉ ይጨምራል ማለት ነው። ይሄ እንግዲህ ከግለሰቦች የመጠቀም አልፎ በአጠቃላይ ኦቨርኦል ኢኮኖሚክ አክቲቪቲ የሶሳይቲውንም ኢኮኖሚክ አክቲቪቲ ፎስተር የሚያደርግ ነው ማለት ነው። ኢኮኖሚስቶች በአምስት መልኩ በተለይ ደግሞ ሮስ ሌቪን የሚባል በ1997 በጻፈው ፔፐር በአምስት መንገድ የካፒታል ገበያ ኢኮኖሚክ ዴቨሎፕመንትን ሰፖርት እንደሚያደርግ ይገልጻል። አንደኛው ፑል ሴቪንግ ፑል ማድረግ የተለያዩ ስሞል አማውንትስ ኦፍ ሴቪንግ ያላቸውን ሴቨሮች አንድ ላይ በማምጣት ፑል በማድረግ ለኢንቨስተብል ካፒታልነት ማዘጋጀት ነው። ሁለተኛ ያንን ፑል የተደረገውን ወደ ቢዝነስ ቻነል በማድረግ ዳይሬክት በማድረግ ፕሮዳክቲቪቲን ቅድም እንዳየነው ኢንሃንስ ማድረግ ነው። በሌላ መልኩ ደግሞ ማኔጀሮችን ወይም እነዚህ ሲኢኦዎች የካምፓኒ ሲኢኦዎችን በሼር ፕራይስ አማካኝነት ዲሲፕሊን ማድረግ ነው። ምክንያቱም ሼር ፕራይሳቸው ወይም የቦንድ ፕራይሳቸው የካምፓኒው ይወድቃል ጥሩ የሆነ ፐርፎርማንስ ሳይኖር ካምፓኒ። ስለዚህ በዚያ መሰረት በገበያው ራሱ አካውንተብል ያደርጋቸዋል ማለት ነው፣ ይቀጣቸዋል በደንብ ፐርፎርም ካላደረጉ ጥሩ ስራ ካልሰሩ። ሌላው ሪስክ ስፕሬድ ማድረግ ነው። ኢንቨስተሮቹ ዳይቨርሲፋይ ያደርጋሉ። ቢዝነሶችም ደግሞ ሎንግ ተርም ቤት ቅድም እንዳለው የሶላር እንትኑ የሎንግ ተርም ፕሮጀክቶችን ላይ ኢኖቬሽን ላይ ኢንቨስት ማድረግ ይችላሉ። በዚህም መሰረት ስፕሬድ ይሆናል ሪስክ ማለት ነው። ሌላው ሊኩዊዲቲ የገንዘብ ተፋሰስ ለምሳሌ ሸሮች ከዚህ በፊት ካፒታል ገበያ ሳይኖር አንድ ሰው ሼር ሲገዛ ያው በኢንፎርማል መንገድ ትሬድ ካላደረገ በስተቀር ይዞት ነው የሚቀመጠው። አሁን ግን ኤኒ ታይም ገንዘቡን ሲፈልግ ትራንስፓረንት በሆነ ገበያ በማርኬት በሚታወቅ ፕራይስ ሸጦ መውጣት ይችላል፣ መግባትም ቶሎም ይችላል ማለት ነው። ይሄ በራሱ ያሳልጣል ማለት ነው የገበያን ፍሰት ማነው የገንዘብን ፍሰት and therefore ፕሮዳክቲቪቲ ቢዝነስን ሁሉ ያሳልጣል፣ ኮስት እና ፍሪክሽኑን ሁሉ ይቀንሳል ማለት ነው። በአጠቃላይ ቲዎሬቲካሊ መነሻዎች ናቸው እነዚህ። ከመነሻው ከፋይናንስ ኢንጂነራል ምንድነው ያለውን ጥቅም የሚለውን ነገር ጆሴፍ ሹምተር የሚባል በ1911 በጻፈው እንትን ምንድነው ያለው ቅድም ያየነውን ኤግዛምፕል የሚገልጽ ነው። ፋይናንስ ኢንተርፕረነሮች መኒ ቻነል በማድረግ ኢንተርፕረነሮችን ፋይናንስ በማድረግ ክሬቲቭ ዲስትራክሽን የሚባለው ወይም አዲስ አይዲያ ኦልድ አይዲያን ሪፕሌስ የሚያደርገውን ኢንተርፕረነርሺፕ ኢኖቬሽንን ፕሮሞት በማድረግ ግሮዝን ይጨምራል የሚል ነው። ማኪኔን ኤንድ ሻው የሚባሉ ደግሞ ጸሐፊዎች በ1973 የሰሩት የሚያሳየው ምንድነው የሪስትሪክሽን በተለይ ፋይናንስ ገበያ ላይ ያለውን ፋይናንሻል ሪፕሬሽን የሚባለውን የኢንተረስት ሬት ቁጥጥር የገበያውን ቁጥጥርን ሪሙቭ በማድረግ ሞር ሴቪንግን ሞቢላይዝ በማድረግ ኢንቨስትመንትን ማፋጠን ይቻላል፣ ግሮዝን መጨመር ይቻላል ነው። ቅድም የሮዝ እና ሌቪን አይተናል። በአጠቃላይ ኢምፔሪካል ኤቪደንሱም የሚያሳየው እንደምናየው የፋይናንስ ገበያን ያሳደጉ ሀገሮች ኢኮኖሚያቸው ያድጋል የሚል ነው። ሰመራይዝ ብናደርገው ቶፕ ኳርታይል ወይም the highest ፋይናንሻል ማርኬት ዴቨሎፕመንት ያላቸው ሀገሮች ከቦተም ኳርታይል ጋር ከሎውስት ዴቨሎፕመንት ላይ ካሉ ሀገሮች ጋር ሲነጻጸር የ2.8% አኑዋል ኤክስትራ ጂዲፒ ግሮዝ አዲሽናል ግሮዝ አላቸው። in terms of total factor productivity ኢኮኖሚ ሌቨል ፕሮዳክቲቪቲን ስናይ ደግሞ 30% ኢንክሪዝ ያደርጋል ፋይናንሻል ሴክተር ዲፕኒንግ ያላቸው ማለት ነው ሀገሮች። ኢን ፒክቸር ስናየው እዚህ ጋር የምታዩት ዊከስት ስሞል ሎ ዴቨሎፕመንት ፋይናንስ ሎወስት ግሩፕ ናቸው። በአራት ከፋፍለው ሀገሮችን ማለት ነው በፋይናንሻል ዴቨሎፕመንት
ሌቨላቸው and second quartile third quartile እና the highest ልዩነቱን በዚህ ባር ቻርት እንደምታዩት ቅድም የገለጽ ነው ትንሽ ይመስላል 2.8 ግን በ30 አመት ለምሳሌ ኮምፓውንድ ብናደርገው ይሄንን a country can double its income versus a country that grows only 50% ማለት ነው weakest ጋር ሲነጻጸር እንግዲህ ይሄንን ሲያደርጉ ሌሎች ፋክተሮችን ሁሉ ኮንትሮል አድርገው የፋይናንስን እድገት ብቻ ከኢኮኖሚ እድገት ላይ ያለውን ነጥለው በማውጣት ነው ይሄንን ጥናት ያሳዩት ማለት ነው ሶ ያየነው ምንድነው እስካሁን በቲዮሪም ኮንሴፕቹዋሊ ከቆጣቢዎች ገንዘብን ወደ ኢንቨስተርስ ትራንስፎርም በማድረግ እንዴት ኢኮኖሚክ ኢኖቬሽን ቆጣቢዎች ገንዘብ ጀነሬት ማድረግ ብቻ ሳይሆን አምራቾችም ኢኖቬቲቭ የሆነ ኢንተርፕረነርሺፕ አይዲያቸው ፋይናንስ ተደርጎ እንዴት ኢኮኖሚን ማሳደግ እንደሚቻል ኢምፔሪካሊ ደግሞ ሀገሮችን ወስደው ዴታ ወስደው ጥናት ያጠኑ ሰዎች የሚያሳዩት እንደምታዩት ሲግኒፊካንት የሆነ የኢኮኖሚክ ግሮዝ ኢምፓክት እንዳለው የሚያሳይ ነው ማለት ነው የአገሮችን ታሪክ ብናይ እንደ ኤግዛምፕል ለዚህ ጋር ያቀረብኳቸው ጋና የደቡብ ኮሪያ ኢንዲያ እና ቻይና ነው እነዚህ ኤግዛምፕሎች የተለያየ ነገር ኤግዛምፕል ምሳሌ ሆነው ስለሚቀርቡ ነው ለምሳሌ ጋና ከእንደኛ ከስክራች ተነስተው እንዴት የካፒታል ገበያ እንዳሳደጉ እና ምን ደረጃ እንደደረሱ የደቡብ ኮሪያ ደግሞ በመነሳትና ውድቀት ቡም ክራይሲስ ቦምባስት ውስጥ ማለፋቸውንና ሪፎርም አድርገው ከውድቀት እንዴት እንደተነሱ የሚያሳይ ነው የህንድ ደግሞ ግራጁዋል የሆነ ሪፎርም ለማርኬት ዴቨሎፕመንት የሚያሳይ ነው ቻይና ደግሞ ኢትስ አ ዲፈረንት ሞዴል ከሌሎች የሚለየው ከካፒታል የካፒታሊዝምን በተመለከተ ሳይሆን ስቴት በተመሰረተ ሳይሆን ስቴት ሌድ ገቨርንመንት ላይ በተመሰረተ የእንትን የሚለው የጋናን ስናይ የጋና ስቶክ ኤክስቼንጅ በ1990 ነው ላውንች የተደረገው ሲጀምሩ በትንሹ ነው እንደኛ 11 ካምፓኒዎችን የጀመሩት በ2004 የመንግስት ዴሊበሬትሊ የቦንድ ሚዲየም ተርም ቦንድ ማርኬት ላውንች አደረገ በ2013 ደግሞ አዲስ ሬጉላቶሪ ፍሬምወርክ ኒው ሩልስ ኦን ኮርፖሬት ገቨርናንስ ዲስክሎዥር ኢንቨስትመንት ፕሮቴክሽን ላውንች አደረጉ የጋና ስቶክ ኤክስቼንጅ 2017 ላይ በሲግኒፊካንትሊ በማደግ one of the world the world's best performer ለመሆን በቅቷል ማለት ነው ኤምቲኤን ጋና አይፒኦ ብዙ ሼር ያደረገበትን በተለይ ሪቴል ኢንቨስተርን ፓርቲሲፔሽንን ፕሮሞት በማድረግ እንደ ኤግዛምፕል የሚጠቀስ በ2018 አድርገዋል ማለት ነው አይፒኦ ሾው አድርገዋል ይሄ የሚያሳየው የጋና ሌሰን የሚያሳየን ምንድነው ካፒታል ማርኬት በራሳቸው እንዲሁ ኢቮልቭ ያደርጉ ማርገት ኢቮልቭ ያደረጉበት ሀገሮች እንደ አሜሪካን አይነት አለ ግን እሱ it took centuries decades and centuries to develop but እኛ እንደ አይነት ሌክቸር የለንም አሁን so እንደኛ አይነት ሀገር we don't just wait until the capital market pops up we have to make efforts ጋና እንዳደረገችው ኢትዮጵያ አሁን እያደረገች እንዳለው ነገር ግን እሱን ለማድረግ የካፒታል ገበያው ዝም ብሎ በራሱ ብቻ ስለማያድግ የተነጠለ ኤፈርት ብቻ ሳይሆን ከማክሮ ኢኮኖሚክ ሪፎርም ጋር በተያያዘ የሬጉላቶሪ ሪፎርም ኢንቨስተር ኤጁኬሽን አሁን እየተደረገ ያለው ለምሳሌ የሴኩሪቲ ስለው የካፒታል ማርኬት ገበያ አዋጅ እንደወጣው እንደ አይነት ኤፈርት መደረግ አለበት ለዚያ ነው የኢትዮጵያ መንግስትም ወይም ኢትዮጵያም እንደዚህ አይነት ውስጥ ገባችው ማለት ነው ኤፈርት ያደረጋቸው የደቡብ ኮሪያን ታሪክ ስናይ የሚያሳየን ሌላ ሌሰን አለ ደቡብ ኮሪያ ኢኮኖሚክ ዴቨሎፕመንት በ1960ዎቹ 70ዎቹ
ስቴት ሌድ ነበረና እኛ ለረጅም ጊዜ እስከ ቅርብ ጊዜ እንደሞከርነው ገቨርንመንት ዳይሬክት ፋይናንስ ወደሚፈልጋቸው የኢኮኖሚ ዘርፎች በኮሪያ ኮንግሎመሬቶች ኪዮቦል የሚባላሉ በእነሱ ስቲል እንደዚህ መርከቦችን ኤሌክትሮኒክስ የሚያመርቱ ካምፓኒዎች እነ ሳምሰንግ አይነት ማለት ነው ነበር ፕሮሞት ስፔሲፊካሊ የሚደረጉት ኢኮኖሚውም ደግሞ ማነው ፋይናንስም ደግሞ ገንዘቡን ወደዚያ ዳይሬክት እንዲያደርግ ነበር የሚደረገው እሱ early industrialization በርግጥ ፕሮሞት አድርጓል ግን እነዚህ ካምፓኒዎች ምንድነው የሆኑት ቺፕ የሆነ ሰብሲዳይዝድ የሆነ አርቲፊሻሊ ሰብሲዳይዝድ የሆነ ፋይናንስ ላይ ዲፔንደንት ሆኖ ማለት ነው በ1983 እስከ 95 ባለው የካፒታል ማርኬት ላውንች ያደረጉ የኮሪያ ስቶክ ኤክስቼንጅ ላውንች ተደረገ ሊበራላይዝ ማድረግ ጀመሩ ፎሬን ኢንቨስተሮችም እንደዚሁ ወደ ኮሪያ መምጣት ጀመሩ ገንዘባቸውን ማፍሰስ ጀመሩ ነገር ግን በ1996 እስከ 97 ኮሪያ ወደ ኦኢሲዲ ለመግባት ሜምበር ለመሆን በመታደርገው ጥረት የካፒታል አካውንታቸው ይሄ የውጭ ኢንቨስተሮች መጥተው ገንዘብ ማፍሰስ የሚችሉበትን ፖሊሲ ኦፕን አደረጉት በዚያ ምክንያት ብዙ የፎሬን ካፒታል ወደ ኮሪያ ገባ ማለት ነው በተለይ ደግሞ ሾርት ተርም የሆነ እና ባንኮች በዶላር ሾርት ተርም እየተበደሩ ኢቭን በሎንግ ተርም በኮሪያን ዎን ከረንሲ ማበደር ሁሉ ጀመሩ ቅድም አቶ ጌታቸው ሜንሽን ያደረገው ሚስማች የሚባለውን የሚስማች ሲባል የከረንሲ ሚስማች አለ በተለያየ ከረንሲ አሴታቸውና ላያቢሊቲያቸው ዲኖሚኔት መደረጉ የተርም ሚስማች አለ የሾርት እና የሎንግ ተርም ማለት ነው እሱ ወደ ለክራይሲስ በጣም አጋለጣቸው በ1997 98 የኤዥያን ክራይሲስ የሚባለው በታይላንድ የጀመረው ሲጀምር የኮሪያ ኢኮኖሚ ሲግኒፊካንትሊ ኮላፕስ አደረገ እና የአይኤምኤፍ ቤላውት ሁሉ አስፈልጓት ከዚያ በኋላ ነው እንግዲህ ኮሪያ ሲሪየስሊ ሪፎርም ያደረጉት በተለይ ይሄ ኮርፖሬት ገቨርናንስ የሚባለውን ማርኬታቸው የቅድም እንዳልኳቸው አንደኛው vulnerabilityያቸው እነዚህ ትልልቅ ኪዮቦል ካምፓኒዎች they were dependent on cheap and subsidized credit ባንኮችም እንደዚሁ በዚያ ምክንያት they were exposed ማለት ነው ከዚያ በኋላ ከ1998 ጀምሮ ኮሪያ ሲግኒፊካንት የሆነ ሪፎርም አደረገች they cleaned up the banks ካፒታል ማርኬታቸውን ስትሬንግዝ አደረጉ ኮርፖሬት ገቨርናንሳቸውን ስትሬንግዝ አደረጉ ዛሬ ኮሪያ በዓለም ሶፊስቲኬትድ ከሚባሉ የካፒታል ገበያዎች መካከል አንደኛው ያለበት ሀገር ነው ይሄ የሆነበት ምክንያት ከዚያ ክራይሲስ ስለተማሩ ነው እና ይሄ ሌሰን የሚያሳየው ምንድነው የስፒድ እና የፍጥነቱን እና ሲኩዌንሲንጉን በጣም በጥንቃቄ ማድረግ አለብንና የኢትዮጵያን አሁን የካፒታል ፍሰት እንደምታውቁት የካፒታል አካውንት የሚባለው ፉሊ ኦፕን አይደለንም ለኤፍዲአይ ሎንግ ተርም ለሆነ ፋይናንስ ኦፕን ነገር ግን ሾርት ተርም እነዚህ ኬሪ ትሬድ የሚባል አይነት እንትን የሚያደርጉትን ገና አልተከፈተም which is the right thing ምክንያቱም እሱን ከከፈትን it's too quick to come ግን ደግሞ የሆነ ነገር ሲጮህ ደንግጠው የመውጣትና ኢኮኖሚውን የማጋለጥ ችግር ስላለ ሌላው የህንድ ታሪክ ነው ህንድ ታሪክ sorry Mele for interruption sorry Mele sorry for interruption እንትን ዙም ማድረግ ቢቻል እንትኑን ስላይዱን ወይንም ፉል ስክሪን ቢደረግ ፉል ስክሪን አይደለም እንዴ ኦኬ ይቅርታ አይተውት ፉል ስክሪን ያደረኩት መስሎኝ ነበር ኦኬ አሁን ይሻላል yes thank you so much ይቅርታ ችግር የለም የህንድ ታሪክ ደግሞ የሚያሳየው ስሎ እና ኬርፉል የሆነ አፕሮች ነው በ1992 እነሱም ትልቅ ችግር አጋጥሟቸው ነበር የሴኩሪቲ ፍራውድ የሚባል ችግር አጋጥሟቸው ነበርና በዚያ ምክንያት ያው ገቨርንመንት ሬጉሌተሩን ሴትአፕ አድርጎ ኦቨርሆል ሬጉላቶሪ ፍሬምወርኩን ኦቨርሃውል ማድረግ
ጀመሩ ማለት ነው። in 2000 ናሽናል ስቶክ ኤክስቼንጅ የሚባለው ድሮ የነበረው ቦምቤ ስቶክ ኤክስቼንጅ የሚባለው ነው። ያው እሱ ኢቮልቭ ያደረገ ስፖንቴኒየስሊ ማርኬት ነበር for a long time። ከዚያ በኋላ ግን ቤዚካሊ ገቨርንመንት ሬጉላቶሪ ፍሬምወርኩን በደንብ ሪፎርም ካደረጉ በኋላ ደሊብሬት የሆነ ኤፈርት አድርገው ናሽናል ስቶክ ኤክስቼንጅ ኢንትሮዲውስ አደረገ። ኤሌክትሮኒክ ትሬዲንግ፣ ዲማቴሪያላይዜሽን፣ ደሪቬቲቭስ እና ሪቴይል ኢንቨስተሮችም እንደዚሁ ጆይን አደረጉ። በተለይ የኢንዲያ ሪሰንት ታሪክ የሚያሳየው የሪቴይል ኢንቨስተሮችን ፓርቲሲፔሽን ነው። ሃው ካፒታል ማርኬት ካን ቢ ዲሞክራታይዝድ። ሂስቶሪካሊ ብዙውን ጊዜ ሰው የሚለው ካፒታል ማርኬት የኤሊቶች ማርኬት ነው። ስለዚህ በተለይ እንደ ኢትዮጵያ አይነት ብዙ ድሃ ሀገር ላለው ሀገር አይሆንም የሚል ነው። ግን የኢንዲያ ታሪክ የሚያሳየን ደግሞ የኢንዲያ ሪሰንት ኤክስፒሪየንስ capital market can be democratized through financial inclusion now with mobile money different platforms ማለት ነው። እና ሌላው ያው ሪፎርሞች የተለያዩ ሪፎርሞች አንዴ የሚደረግ ብቻ አይደለም። ያኔ የኢትዮጵያውን ላውንች ያደረግነው የሬጉላቶሪ ፍሬምወርክ has to evolve over time። ሌሎች ሀገሮች እንደሚያሳየው ቅድም ኮሪያን ማይተናል፣ አሁን ማይተናል የምናየው ህንድም ደግሞ 2016 በተለይ የኢንሶልቨንሲ እና ባንክራፕሲ ኮዱን ሪፎርም ሲያደርጉት ሲግኒፊካንት የሆነ ኢምፓክት ማርኬት ዴቨሎፕመንት ላይ በተለይ ቦንድ ማርኬት ኮርፖሬት ቦንድ ማርኬት ላይ ኢምፓክት አመጣ ማለት ነው። ሶ በተለይ እንዳልኳችሁ ለህንድ ህዝብ ቁጥር ጋር ትንሽ ቢሆንም እንኳን 90 ሚሊዮን ሪቴይል ዲማቴሪያላይዝድ አካውንት በ2023 መፍጠር ችለዋል ማለት ነው። እኛ እርግጥ ከነሱ ህዝብ ጋር ሲነጻጸር አነስ ያለ ህዝብ ስላለን ያን ያህል በአንዴ ላንደርስ እንችላለን። ግን አትሊስት ጊቨን ዋት ዊ ሃቭ በተለይ ቴሌኮም ሞባይል ፔኔትሬሽን ስናይ ሲግኒፊካንት የሆነ ኦፖርቹኒቲ እንዳለ ያሳያል ማለት ነው። የህንድ ታሪክ የሚያሳየው ወይም ኤክስፒሪየንስ የሚያሳየው ሬጉላቶሪ ኢንስቲትዩሽኖች በጣም እንደሚያስፈልጉ ነው። በተለይ ይህን ለማድረግ ደግሞ ስትሬንግዝን ለማድረግ ደሊብሬት የሆነ የገቨርንመንት ኢፈርት ያስፈልጋል ማለት ነው። ሌላው ቻይናን ኤግዛምፕል ሼር አድርግና የሀገሮችን ኤክስፒሪየንስ አጠቃልላለሁ። የቻይና ኤክስፒሪየንስ ደግሞ ስቴት ሌድ ግን አት ዘ ሴም ታይም ኮርፖሬት ገቨርናንሳቸው ደግሞ የስቴት ካምፓኒዎቹ እንደ ሌሎች ብዙዎቹ ሀገሮች እንደሞከሩት ኢንኤፊሽንት የሆኑ ስቴት ካምፓኒዎች አይደሉም። they are ኤፊሽንት የሆኑ በኮርፖሬት ሃይ ስታንዳርድ በኮርፖሬት ህግ የሚገዙ ስቴት ኦውንድ ኢንተርፕራይዝስ ናቸው። ሶ እነዚህ ናቸው ካፒታል ማርኬቱንም የጀመሩት። ኢትስ ኖት እንደኛ ፕራይቬት ባንኮች ምናምን እንደምንለው ብቻ ሳይሆን ስቴት ኦውንድ ኢንተርፕራይዝስ they dominated listing in the market። በተለይ corporate bond market was restricted to the government and state owned enterprises። ሌላው China maintained the monetary exchange rate. It was not free floating የሆነ exchange rate አልነበረም። they limit the currency risk to domestic investors like international ኢንቨስተሮችም የካፒታል ፍሎዋቸውም ኮንትሮልድ ነበረ። ግን ሪዛልቱ ስቲል the second largest equity market in the world with 9 trillion capitalization. Even though there are still concerns distortion አለ capital distortion structural የሆነ distortion የተፈጠረበት in the finance sector ቢባልም so argumenቱ Chinese model is a good model ብለው argue የሚያደርጉት they mention domestic saving በጣም high ነው። capital market በተለይ supported by privatization improved efficiency and growth significantly. Economic growth is of course has been እንደምታውቁት China it was outstanding. So Chinese model is a good model የሚሉ አሉ። against this argue የሚያደርጉ ደግሞ still the market is highly distorted. There is misallocation to politically connected SOEs.
ሻዶ ባንኪንግ የሚባለው ወይም ደግሞ ነን ባንክ አንሬጉሌትድ የሆኑ ሻዶ ባንክስ ኢቮልቭ አደረጉ። እሱ ደግሞ ሂድን የሆነ ክራይሲስ እየፈጠረ ነው የሚባል እንትን አለ። ስቲል የቻይና ሂስትሪ አላለቀም ገና ወደፊት ምናየው ይሆናል ማለት ነው። ግን ዞሮ ምንድነው there is no way ያየናቸው ሀገሮች የሚያሳዩት there is no single way of developing markets. It depends on our systems, our structures. Is the important lessons. Regulatory framework ያስፈልጋል፣ strong regulator ያስፈልጋል፣ confidence create ማድረግ ያስፈልጋል የሚሉ ናቸው ማለት ነው። ካፒታል ገበያን ለማሳደግ በሚደረገው ጥረት ምን ችግር ሊፈጥር ይችላል? What can go wrong? What are the risks that developing countries like Ethiopia must understand? Capital markets እንዳየነው they are powerful tool for economic development, for investment, for growth, for job creation. But like any powerful tool, they can cause serious harm if they are not used properly. ምን አይነት harms ሊፈጥር ይችላል? የመጀመሪያው የትራስት ችግር ነው። በተለይ ኢንቨስተሮቹ ካምፓኒዎችን ትረስት ማድረግ ካልቻሉ either they would demand more return or they don't invest. In many developing countries ችግሩ ይሄ ነው። weak accounting standard አለ፣ poor governance አለ. that means ኢንቨስተሮቹ basically ordinary investors በተለይ they don't have confidence. and ለዚህ ችግር የሚያስፈልገው ምንድነው? strong disclosure rules, auditing standardን improve ማድረግ, enforcement. እንግዲህ የካፒታል ማርኬት የኢትዮጵያ ካፒታል ማርኬት ገበያ ባለስልጣን ትልቁ ሚናው ሮሉ ይሄ ነው ማለት ነው። ሌላው ችግር ሊፈጠር የሚችለው ይሄ ቲን ማርኬት in low liquidity ሲሆን ነው። በተለይ ሲጀመር ገና ትንሽ ብቻ ካምፓኒዎች ካሉ እና ስሞል የነበሩ ትራንዛክሽንስ ፐር ዴይ የሚካሄድ ከሆነ እና በደንብ ማደግ ካልቻለ ገበያው ይሄ በራሱ ችግር ይፈጥራል። ምክንያቱም ኢንቨስተርስ they want liquidity and they want to exit ሽጦ መውጣት በሚፈልጉበት ሰዓት ሽጦ መውጣት ይፈልጋሉ። ለዚያ ነው የባንክ ዲፖዚት ማድረግ ኢዚየር የሚሆነው። በቀላሉ ዊዝድሮ ማድረግ ሲፈልጉ ሄደው ኤቲኤም ማሽን ማውጣት ይችላሉ። ልክ እንደዚያው እዚህ ገበያ ውስጥም ገንዘቡ ሲፈልጉ ሽጦ መውጣት መቻል አለባቸው። ካልሆነ they will not be able to invest. So that's one problem. እንግዲህ ለዚህ ምን ማድረግ ይቻላል? ፔንሽን ፈንዶችን ሪፎርም ማድረግ ይቻላል። እንደገና እነዚህ ሲአይኤስ ወይም ሙቹዋል ፈንድስ አይነት ሴቪንግን ፑል የሚያደርጉ ሌሎች ስኪሞችን መፍጠር ያስፈልጋል። ኢቲኤፎችን መፍጠር ያስፈልጋል ማለት ነው። ሌላው ሪጂናል ማርኬት ኢንተግሬሽንም እንደዚሁ ሊጠቅም ይችላል። ወደ በኋላም እንመጣበታለን እዚህ ላይ። ሌላው ሬጉላቶሪ ካፕቸር ነው። በተለይ ፖር ገቨርናንስ ባለባቸው ሀገሮች ሬጉሌተሮቹ በራሳቸው they are corrupt, they can be captured by the ኢንቨስትመንት ነው በኢሹሮቹ ጋር ኮሉድ ሊያደርጉ ይችላሉ። ይሄ ለዚህ እንግዲህ የሚያስፈልገው ኢንዲፔንደንት ሬጉሌተር፣ ስትሮንግ የሆነ ትራንስፓረንት የሆነ ኢንስቲትዩሽን ምንድነው አፖይንትመንት ሜካኒዝም እና አዲኩዌት ፈንዲንግ so that ኢንዲፔንደንት እንዲሆን ማለት ነው የሬጉሌተሩ ኢሲኤምኤ። ቅድም እንዳየነው እንደ ሜንሽን እንዳደረጉት premature liberalization, opening capital markets before all the right institutions are in place. የኮሪያን ኤክስፒሪየንስ እንደሚያሳየው significant የሆነ foreign outflow ሊያጋጥም ይችላል። ያ ደግሞ ኢኮኖሚውን ማነው ሎካል ኢንቨስተሮችን ሊያስደነግጥ ይችላል። ምክንያቱም ፕራይስ ኮላፕስ ያደርጋል። ስቶክ ፕራይስ በጣም ኮላፕስ ስለሚያደርግ ድንጋጤ ሊፈጥር ይችላል። ኮንፊደንስን ኢሮድ ያደርጋል። ለዚህ የሚያስፈልገው እንግዲህ ፕሮፐርሊ ሲኩዌንስ ማድረግ ነው። መጀመሪያ ማክሮ ስታቢሊቲ ነው የሚያስፈልገው። ባንኮች ስትሮንግ መሆን አለባቸው። ዶሜስቲክ ማርኬት ነው መጀመሪያ ዴቨሎፕ ማድረግ ያለበት። ከዚያ በኋላ ነው ኤክስተርናል ኢንቨስተር ኦፕን ማድረግ ያለበት። that's I think what Ethiopia is also following. ሰደን ካፒታል ሪቨርሳል ከዚህ ጋር የተያያዘ ነው። ሌላው ኮንቴጂየን ፍሮም ግሎባል ማርኬት የሚባለው እንግዲህ we have
once integrate ማድረግ ከጀመርን ከሪጂናል ከግሎባል ማርኬት even what happened global financial crisis ለምሳሌ በ2008 አሜሪካ ሲጀምር ሌሎች ሀገሮች ሁሉ ስፕሬድ አደረገና ያ እንደ አይነት ኮንቴንጀንስ ሊኖሩ ስለሚችሉ ለዚህም ደግሞ በፈር ቢውልድ ማድረግ ያስፈልጋል ፎሬን ኤክስቼንጅ በፈር ሪዘርቭ ሊሆን ይችላል ዴቨሎፕመንት ኢንቨስተር ቤዛችን ስትሮንግ መሆን አለበት እና በዚህ ራሳችንን ማዘጋጀት እንችላለን ማለት ነው ቅድም እንዳልኳችሁ ትልቁ እንትን we need to get the sequencing the broader economic reform sequencing እንደምታውቁት የኢትዮጵያ የኢኮኖሚክ ሪፎርም የሆም ግሮን ሪፎርም ፕሮግራሙ ፎከስ የሚያደርገው እሱ ነው ማክሮ ስቴቢላይዜሽንን ፈርስት ሴኩር ማድረግ የባንክ ሪፎርም has been taken place የባንኪንግ ሪፎርም ስትሮንግ የሆነ ባንክ መፍጠር it's still ongoing then the legal framework infrastructure which is capital ገበያ አዋጅ እና ስትሮንግ የሆነ enforcement through ECMA እነዚህ በጣም አስፈላጊ ናቸው ከዚያ ቀጥሎ ኢምፖርታንት እንትኑ ምንድነው ዶሜስቲክ ማርኬቶችን ዶሜስቲክ ማርኬት ወይም ኢንቨስተር ቤዝን መጀመሪያ ክሬት ማድረግ ከዚያ በኋላ gradually to foreign capital open ማድረግ once we do that it's important ማለት ነው አሁን ያልነው ነው ሰመራይዝ የሚያደርገው lesson ለኢትዮጵያ የምንወስደው strong regulator build ማድረግ investor base መፍጠር investor base የሚፈጠረው በምንድነው ስንል አሁን አንደኛው ዛሬ እየተደረገ ያለው ፋይናንሻል ሊትሬሲ ፕሮግራም ኢንቨስተር ኤጁኬሽን ፕሮግራም ማድረግ ነው ሌላው ኢንከሬጅ ቀደም እንዳልኩት CIS ኮሌክቲቭ ኢንቨስትመንት ስኪም የሚባሉት በተለያዩ ሀገሮች የተለያየ ስም አለ በእኛ ሀገር CIS ነው የምንለው ሚቹዋል ፈንድስ ይባላሉ ሌሎችም ETF ኤክስቼንጅ ትሬድድ ፈንድስ የሚባሉት ለሪቴል ኢንቨስተሮች መፈጠር አለበት so that በእነሱ በዚያ በኩል አትሊስት ፓርቲሲፔት እንዲያደርጉ ዳይሬክትሊ ማድረግ ለማይችሉ ማለት ነው ሌላው ማርኬት ኢንፍራስትራክቸር ላይ ኢንቨስት ማድረግ ነው ይሄም እየተደረገ ያለ እንትን ነው የኢትዮጵያ ሴኩሪቲስ ለምሳሌ የሴንትራል ሴኩሪቲስ ዲፖዚተሪ ኢንስቲትዩሽን ለኢኮኖሚክ ለኤሌክትሮኒክ ሴትልመንት እና ዲማቴሪያላይዜሽን አስፈላጊ ነው የገቨርንመንት ቦንድ ማርኬትን ዴቨሎፕ ማድረግ ያስፈልጋል በተለያየ ማቹሪቲ በ3 አመት በ5 አመት እየተባለ ሬንጅ ኦፍ ማቹሪቲስ ኮንቲኒዩስ የሆነ መፈጠር አለበት እሱ ለምንድን ነው የሚያስፈልገው የገቨርንመንት ቦንድ ማርኬት ፕራይስ ለሌሎችም ነገሮች ፕራይሲንግ ቤንችማርክ የሚሆኑት እሱ ነው አሁን ስፕሬድ የሚባለው ለምሳሌ የዩኤስ ትሬጀሪ ላይ አድ እየተደረገ የዩኤስ ትሬጀሪ is the most risk free asset ስለዚህ የኔን አሴት ፕራይስ ማደርገው የኔ ሪስኪነስ ከዩኤስ ትሬጀሪ ጋር ተደርጎ ነው ምንድነው ሪሌቲቭ ሪስኪነስ ሜጀር ተደርጎ በዚያ ላይ ፕራይስ ይደረጋል ማለት ነው ስለዚህ ለፎስተር ለማድረግ ፕራይስ ዲስከቨሪን የግድ እንደዚህ ከርብ ይልካል መፈጠር አለበት ሌላው ኦቨር ታይም we need to think regionally ኢትዮጵያ ላርጅ የሆነ ማርኬት ቢኖራትም እንኳን ኢኮኖሚ ቢኖራትም still investor based ለጥል ለማድረግ investor based develop ለማድረግ ለዋደን ለማድረግ we need to be part of the Eastern African community or broader other African initiatives and that will help to promote more scale and more ይፈጥራል ማለት ነው በመጨረሻ ማድረግ የምፈልገው ምንድነው ሌሎች አሁን አዳዲስ ኦፖርቹኒቲዎች አሉ ለኛ እንደ ኢትዮጵያ አይነት ሌት ካመርስ በደንብ እንትኑን ለመጠቀም we don't have to wait like go through long process that others leapfrog ማድረግ እንችላለን ይህን የምናደርገው በተለይ ሪሰንት ዴቨሎፕመንቶችን ሪሰንት ኦፖርቹኒቲስ በመጠቀም ነው ግሪን ቦንድ የሚባለው ነው አንደኛው ኦፖርቹኒቲ ኢንቫይሮንመንታል በተለይ ደግሞ ኢንቫይሮንመንታል ፕሮጀክትስ ላይ ክሊን ኢነርጂ አይነት ኢንትሮች ጋር አሶሺየትድ የሆኑ ቦንዶችን ኢሹ ማድረግ የሚጠቅመው ምንድነው ለዚህ ለግሪን ቦንዱን ፕሮሞት ማድረግ የሚፈልጉ ኢቭን ግሎባሊ ኢንቨስተሮች አሉ at any cost because they are sensitive to climate change they are willing to invest ያንን ኢምፓክት ኢንቨስተር ካፕቸር ለማድረግ ካፒታል አትራክት ለማድረግ we need to
do that ማለት ነው የሚያደርጉ ሀገሮች አሉ ሌላው blended financing ይባላል በተለይ እንደነ IFC development financial institutions እንደ IFC የወርልድ ባንኩ ማለት ነው የአፍሪካ ዴቨሎፕመንት ባንክ አይነት አሉ they are willing to provide blended financing to encourage private investment risk share ለማድረግ ነው they are willing to absorb the initial loss so that the private sector can feel safe እሱንም እንደዚሁ we need to pursue that we need to use that ማለት ነው ሌላው ዲጂታል እና ሞባይል ቴክኖሎጂ እድገት መጠቀም ነው ለዚህ ኬንያ ለምሳሌ ማኪባ የሚባለው ፕሮግራማቸው በጣም ሰክሰስፉል ኬዝ ነው እና እኛም ደግሞ with high mobile money penetration we can use that አላማው ምንድነው we can bypass the need for expensive broker network የሚባለውን እና የሲግኒፊካንት ሆነ የፊዚካል ኤክስቼንጅ ኢንቨስትመንትን ባይፓስ አድርጎ ሪቴይሉን ዳይሬክትሊ ቤዚካሊ ሪች ማድረግ ነው ዲሞክራታይዝም ማድረግ ነው ማለት ነው ክላይሜት ሊንክ ዴት የሚባልም ልክ እንደዚሁ ከቅድሙ ጋር ከግሪን ቦንድ ጋር የሚገናኝ ነው ሶ ግን ይሄኛው ሞር ስፔሻላይዝድ ነው ምንድነው የሚያደርገው once a bond is issued የክላይሜት ኦብጀክቲቭን ሚት ሲያደርጉ አገሮች የሚከፍሉት ኢንተረስት እየወረደ ይሄዳል ያንን ሚት ካላደረጉ ደግሞ ኢንተረስታቸው እየጨመረ ይሄዳል በዚህ አይነት ኮንትራክት መግባት ይችላሉ ማለት ነው ሶ እንዲህ አይነት ኦፖርቹኒቲዎችን መጠቀም እንችላለን ሰመራይዝ ላድርግ ፕሬዘንቴሽኔን ምንድነው ኪ ቴክ አዌይ አንደኛ ካፒታል ማርኬት when they work well they can connect savers and investors and not their infrastructure to you know for they invest businesses infrastructure to drive economic activity ይሄንን በአገሮች ኤክስፒሪየንስ አይተናል ክሮስ ካንትሪ ኢምፔሪካል ስታዲስ አይተናል in key important lesson is sequencing is important we starting you know with the macroeconomic stability banking and then you know investment domestic investment investor base then gradually opening to foreign investment ማለት ነው that will avoid to build a safe የሆነ stable የሆነ capital market develop ማድረግ ይቻላል and finally new you know initiatives when the money opportunity መጠቀም መቻል አለብን with that I conclude my presentation as I just the discussion when the think for your thinking through the issues I put a number of questions but let me stop here እና ጥያቄ ካላችሁ please I'm happy to take one